ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ቃሌ መባናት ነኝ። ዛሬ ደግሞ ለልጆቻችን የሚሆን ቆንጆ የምጥን አሰራር አሳያችኋለሁኝ። ቪዲዮውን እስከ መጨረሻ ማየትና ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ። የተጠቀምኳቸው እህሎች 11 አይነት ናቸው። የመጀመሪያውና ዋናው የሚሆነው ገብስ ነው። እኔ ደግሞ የተጠቀምኩት 3 ኪሎ የሚሆን ገብስ ነው። ምጥን ለማዘጋጀት የምትጠቀሙት ገብስ ነው የሚወስነው ሌሎችን እህሎች መጠን ማለት ነው። ስለዚህ እኔ 3 ኪሎ ገብስ ተጠቅሜያለሁ። ከዛ ሌሎቹን ደግሞ ምን ያህል እንደተጠቀምኩ ልንገራችሁ። ከገብስ ቀጥሎ በዛ ያለ የሚያስፈልገን ደግሞ ሌላኛው አጃ ነው። አጃ ለልጆቻችን በጣም ጠቃሚ ነው። ስለዚህ አጃ ደግሞ እኔ 1 ተኩል የሚሆን አጃ ነው የተጠቀምኩት። ሶስተኛ ደግሞ ባቄላ ነው። ባቄላ ደግሞ ሩብ ኪሎ የሚሆን የተጠቀምኩት። ያው የተወሰነ ነው የሚያስፈልገው፣ ሆዳቸውንም እንዳይነፋቸው ትንሽ ነው የሚያስፈልገውና ሩብ ኪሎ የሚሆን ባቄላ ነው የተጠቀምኩት። ሌላው ደግሞ ሩብ ኪሎ የሚሆን ቀይ ማሽላ ነው የተጠቀምኩት። ቀይ ማሽላም ሩብ ኪሎ በቂ ነው ከገብሱ አንፃር ማለት ነው። አምስተኛ ደግሞ ድፍን ምስር ነው። ድፍን ምስርም እንዲሁ ሩብ ኪሎ ነው የተጠቀምኩት። በቂ ነው ድፍን ምስርም ሩብ ኪሎ። ስድስተኛ ለልጄ ምጥን የተጠቀምኩት እህል ደግሞ ሽምብራ ድቤ ወይም ነጭ ሽምብራ የሚባለውን ማለት ነው። ስለዚህ እኔ እሱን የተጠቀምኩት በጣም ምርጥ የሚባለው እህል ነው ካሉት ማለት ነው። እሱንም እና እኔ ግማሽ ኪሎ የሚሆን ነው ሽምብራ የተጠቀምኩት። ሰባተኛው አይነት ደግሞ በቆሎ ነው። በቆሎም እንዲሁ ሩብ ኪሎ የሚሆን የተጠቀምኩት። ያው እዚህ ላይ ቪዲዮ ስታዩት ከለሩ ተቀይሯል። ለዛም የሆነበት ምክንያት ደግሞ ታጥቦ ተለቅሞ የተዘጋጀውን ነው አሁን እያሳያችሁ ያሉት፣ ለዛ ነው። ስምንተኛ ደግሞ ቀይ ስንዴ ነው። ግማሽ ኪሎ የሚሆን ተጠቅሜያለሁኝ። ለአጥሚትም ጭምር ስለሆነ የፈለኩት ግማሽ ኪሎ ሆዱን እንዳይነፋው በቂ ነው ማለት ነው። ዘጠነኛ ደግሞ ተልባ ደግሞ ሩብ ኪሎ የሚሆን ተጠቅሜያለሁኝ። አስረኛ ለውዝ ነው። ለውዝም ሩብ ኪሎ ነው የተጠቀምኩት። ያው ተልባና ለውዝ ሁለቱም ቅባት ስለሆኑ ከዚህ በላይ ባይሆኑ ይመረጣሉ። 11ኛውና የመጨረሻው ደግሞ ቀይ ጤፍ ነው። ቀይ ጤፍ ግማሽ የሚሆን የተጠቀምኩት። ቀይ ጤፍ ያጠቁረዋል እንጂ ምንም ችግር የለውም ከዛ በላይ የምትጠቀሙት ማለት ነው። ይህንን ይመስላሉ የተጠቀምኳቸው ግብአቶች። አሁን ደግሞ አሰራሩ ምን ይመስላል፣ ከምን ጀምሮ ምን ማድረግ አለብን የሚለውን ደግሞ በደንብ በዝርዝር አሳያችኋለሁ ማለት ነው። አሁንም ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ይህ ቪዲዮ ለመጀመሪያ ጊዜ የደረሳችሁ እንደዚህ አይነት ጠቃሚ መረጃዎች እንዳያመልጧችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ አሰራሩና እንዴት እንደዘጋጀሁት ሙሉ ነገሩን አስረዳችኋለሁ ማለት ነው። አብራችሁኝ ቆዩ። አሁንም በመጀመሪያ ጊዜ የሚያስፈልጋቸው ድፍን ምስርና ሽምብራ ዱቤ ስለሆኑ እነሱን መጀመሪያ ለቃቀምኩኝና ከዛ በኋላ 1 ቀን አዳር ወይም ደግሞ ከ6 እስከ 8 ሰዓት ባለው ተዘብዝፎ ማደር አለበት ግዴታ ማለት ነው። ስለዚህ እንደዛ ለማድረግ ሁለቱን ለቅሜ ዘፈዘፍኳቸው ማለት ነው። ከዛ በኋላ 1 አዳር አሳድራቸዋለሁ ማለት ነው። ዘፍዝፈን የምናሳድርበት ምክንያት ለህፃናት ሆድ እንዳይከብዳቸውና ጥራጥሬዎቹ እና ደግሞ ንጥረ ነገራቸው እንዲጨምር ይረዳናል ተዘፍዝፎ ሲያድር ማለት ነው። ስለዚህ ለዛ ነው ዘፍዝፈን የምናሳድረው። እንደምታዩት እንግዲህ 1 ቀን አድሮ ተዘፍዝፎ ሽምብራው ይህንን መስሏል ማለት ነው። ውፍረቱም ይጨምራል፣ በጣም የበዛ ይመስላል እና ደግሞ እንደነገርኳችሁ እንትኑ ንጥረ ነገሩ እንዲጨምር ይረዳናል ማለት ነው። የተሸፈነ ስለሆነ ያ ለህፃናት ሆድ እንዳይነፋቸው ወይም ደግሞ እንዳይከብዳቸው ተዘብዝፎ ማደሩ የተሻለ ስለሆነ ነው ማለት ነው። ከዛ እንደዚህ ተዘብዝፎ ካደረ በኋላ አለቅልቀነው ወይም በውሃ መልሰን እናጥበውና በዚህ መልኩ ፀሐይ ላይ እናሰጣዋለን ማለት ነው። ከዛ እነሱ እስከሚደርቁ ድረስ ደግሞ ለውዝ ወደ መቁላት ነው የሄድኩት። ለውዝ ከተቆላ በኋላ ትንሽ ሽፋኑን ለማስወገድ ትንሽ መቀዝቀዝ ስላለበት ያው መጀመሪያ እሱን ቆልቼ እንዲቀዘቅዝ ተዋዋለሁ ማለት ነው። አቆላሉ ደግሞ ትንሽ ለስለስ ባለ እሳት ነው የምትቆሉት። ያው ቪዲዮ ላይ እንደምታዩት አድርጋችሁ በጣም ለስለስ ባለ እሳት ቢሆን የተሻለ ነው። በደንብ ውስጡ ድረስ ገብቶ እንዲል ማለት ነው እንዲበስልላችሁና መጨረሻ ላይ ተቆልቶ ይህንን መስሏል ማለት ነው። ለውዙን በዚህ መልኩ ቆልቼዋለሁኝ። ከዛ ቀጥዬ ደግሞ ተልባ ነው መቁላት የጀመርኩት። ተልባውን ደግሞ በዚህ መልክ አመስ አደርገዋለሁኝ። ይህንንንም እንዲሁ ለስለስ ባለ እሳት ነው አመስ የምታደርጉት። በጣም የጋለ ምጣድ ላይ ከሆነ በጋለው ምጣድ፣ ካልሆነ ደግሞ እያጠፋችሁ እያበራችሁ ለስለስ ባለ ምጣድ አመስ ታደርጋላችሁ ማለት ነው።
በደንብ እንደዚህ እስከሚንጣጣ ድረስ አመስ ማድረግ ነው ማለት ነው። በደንብም መጥቆር የለበትም። እንደዚህ በዚህ መልኩ አድርጋችሁ አመስ ታደርጉታላችሁ ማለት ነው። ከዛ በኋላ እነዚህ ሁለቱ እንግዲህ እንዲቀዘቅዙ ከተውኩኝ በኋላ በቆሎ መልቀም ነው የጀመርኩት ማለት ነው። ከዚህ በኋላ ምንድነው የምናደርገው? በቆሎውን በዚህ መልኩ ልቅምቅም አድርገን ከዛ ጥብ አድርገን ደግሞ እሱንም እናሰጣዋለን ማለት ነው። ከተልባና ከለውዙ በስተቀር ሁሉም ውሃ ውስጥ በደንብ ጥብ አድርጌ ነው አስጥቼ ከዛ በኋላ ነው እንትን ያልኳቸው የቆላኋቸው ማለት ነው። ስለዚህ ሁሉንም እጥብ ነው የምናደርገው በደንብ ቢያንስ 3 ዙር ያው እኔ ቪዲዮ ላይ እንደምታዩት 3 ዙር ጥብ አድርጌ ነው እንትን ያልኳቸው የማሰጣቸው። ሁሉንም በደንብ ለቅመን ከዛ አጥበን ከዛ አስጥተን ከዛ በኋላ ነው ምንቆላው ማለት ነው። እኔ ገብሱ ኦሬዲ ተዘጋጅቶ የነበረ ገብስ ነው የገዛሁትኝ። ከዛ ውጪ ያሉትን ግን ሁሉንም በደንብ ጥብ አድርጌ ነው ማሰጣው ማለት ነው። ስለዚህ እንዳያችሁት በቆሎውን በዛ መልክ አጥቤ አስጥቻለሁ። አሁን ደግሞ ማሽላውን በዚህ መልክ አድርጌ 3 ዙር ጥብ ካደረኩኝ በኋላ እሱንም አሰጣዋለሁኝ ማለት ነው። እንደነገርኳችሁ ገብሱ ኦሬዲ ተዘጋጅቶ ተቆልቶ የተዘጋጀ ነው የገዛሁትኝ። ስለዚህ እሱን መጨረሻ ላይ እንትን የሚለቀም ልቃሚ ካለው እና ደግሞ ቆሻሻ ስለሚኖረው እሱን አስተካክዬ አበጥሬ ምናምን አዘጋጀዋለሁኝ። ከዛ ውጪ ግን እንዲደርቅ ያው እዛ ላይ ቪዲዮ ላይ እንደምታዩት እንዲደርቅ አስጥቻለሁኝ ገብሱንም። ከዛ ውጪ ያሉትን ግን እንደነገርኳችሁ ታጥቦ በደንብ ታጥቦ ነው ተለቅሞ ታጥቦ ነው እያዘጋጀሁት ያለሁት ማለት ነው። ለልጆቻችን ጤና ሲባል አቧራ ላይ የነበረ ከባልትናም ገዛችሁት ከወፍጮ ቤትም ገዛችሁት ብቻ አቧራ ላይ የነበረ ስለሚሆን በደንብ ጥብ ተደርጎ በደንብ በንጽህና መዘጋጀት ስላለበት ለዛ ነው እንደዚህ መታጠብ ያለበት ማለት ነው። ምንም የሚቀረኝ የለም እንደነገርኳችሁ ከለውዙና ከተልባው ውጪ ማለት ነው። እነሱ ቅባት ስለሆኑ ውሃ ሲነካቸው ስለሚዝለገለጉ ነው የማይታጠቡት። እነሱን ደግሞ በደንብ ለቅመን በደንብ ያለውን ቆሻሻ እናጠራዋለን ማለት ነው። ቀይ ጤፍም ይታጠባል በነገራችን ላይና እኔ እሱንም አጥቤዋለሁኝ እና ምንም አልሆነም እንዳትፈሩ። ቀይ ጤፍ አይታመስም እንጂ ይታጠባል። ብቻ እንዳታምሱት። አሰራሩን ወይም አዘገጃጀቱን እንግዲህ ቪዲዮ ላይ ያያችሁ። አሁን ደግሞ እስኪ ጥቅማቸው ምንድነው? እነዚህ 11 እህሎች ለልጆቻችን ያላቸው ጠቀሜታዎች ምንድናቸው? በውስጣቸው የያዙትስ ንጥረ ነገሮች ምን ናቸው? የሚሉትን እስኪ በዝርዝር እነግራችኋለሁ ማለት ነው። የመጀመሪያውና በብዛት የተጠቀምነው እህል ገብስ ነው እንደምታውቁትና ገብስ ለህፃናት የአጥንት ጥንካሬ የሚረዳው ፎስፎረስን እና ለምግብ መፈጨት የሚረዳ ደግሞ ከፍተኛ የሆነ የፋይበር መጠንን ይዟል በውስጡ። ስለዚህ ገብስ ከፍተኛ የሆነ ፋይበር ስላለው ሆዳቸው እንዳይከብዳቸውና ለምግብ መፈጨት በጣም ቆንጆ ነው ማለት ነው። ከዛም በተጨማሪ ደግሞ ለአጥንታቸው ጥንካሬ በጣም ምርጥ ነው ማለት ነው ገብስ። ሁለተኛው ደግሞ አጃ ነው። አጃ እኔ የተጠቀምኩትኝ እንዳሳየዋችሁ ድፍኑን አጃ ነው ወይም ለቂንጬ የምንጠቀመውን አጃ አይደለም የተጠቀምኩትና የትም ማግኘት ትችላላችሁ ወይ ወፍጮ ቤት ወይ ደግሞ ባልትና ላይ ማግኘት ትችላላችሁ። አጃ ደግሞ ጥቅሙ ምንድነው? ህፃናት ረዘም ላለ ሰዓት ጥጋብ ስሜት እንዲሰማቸው ያደርጋል ወይም ንቁ እንዲሆኑ ያደርጋቸዋል። ከዛ በተጨማሪ ደግሞ ለአንጎል ንቃት በጣም ቆንጆ ነው ወይም ለአንጎላቸው በጣም ምርጥ የሚባለው የእህል ዘር ነው ማለት ነው አጃ። ሶስተኛው ደግሞ ቀይ ስንዴ ነው። ቀይ ስንዴ ደግሞ በውስጡ ቫይታሚን ቢ እና ፕሮቲንም ስለያዘ ለልጆቻችን ለሰውነታቸው እድገት በጣም ቆንጆ የሚባል የእህል ዘር ነው ማለት ነው። አራተኛው ደግሞ ማሽላ ነው። ቀይ ማሽላ ማለት ነው። ጥቅሙ ደግሞ በውስጡ ከፍተኛ የሆነ የጸረ ኦክሲዳንት ይዘት ስላለው ለልጆቻችን ለበሽታ መከላከል ወይም ለኢሚዩኒቲ በጣም ምርጥ የሚባል የእህል ዘር ነው። አምስተኛው ደግሞ ባቄላ ነው። ባቄላ ደግሞ በውስጡ አይረን እና ፕሮቲንን ይዟል። ስለዚህ ለደም ማነስ በጣም ቆንጆ የሚባል የእህል ዘር ነው ማለት ነው። ነገር ግን ለሆዳቸው ደግሞ እንዳይነፋቸው ወይም እንዳይከብዳቸው ቅድም ከሚዘፈዘፉት ጎን አላደረኩም። ምክንያቱም እኔ ኦሬዲ የተከካውን ስለሆነ የገዛሁት ማለት ነው። ነገር ግን እናንተ ድፍኑን ከሆነ የገዛችሁት ልክ እንደ ሽምብራ ዱቤውና እንደ ድፍን ምስሩ ተዘፍዝፎ ማደርና መላጥ ይኖርበታል ማለት ነው። ስድስተኛው ደግሞ ሽምብራ ዱቤ ነው። ሽምብራ ዱቤ ደግሞ በውስጡ ከፍተኛ የሆነ የአይረን መጠን አለው እንዲሁም ደግሞ ፕሮቲን አለው።
ስለዚህ ለህፃናት ፈጣን ለሆነ ለአእምሮ እድገታቸው በጣም ቆንጆ ነው። ከዛ በተጨማሪ ደግሞ ለደም ማነስ በጣም ወሳኝ የሚባለው ከእህል ዘር አንዱ ነው ማለት ነው። 7ኛ ደግሞ ተልባ ነው። ተልባ ደግሞ በውስጡ በጣም ወሳኝ የሆነውን ንጥረ ነገር ወይም ኦሜጋ 3 የሚባለውን የቅባት አይነት ስለያዘ ለልጆቻችን ለአእምሮ እድገታቸው በጣም ወሳኝ የሚባል የእህል ዘር ነው። 8ኛ ለውዝ ደግሞ ለክብደት መጨመር በጣም ቆንጆ የሆነውን ወይም ጤናማ የሆነውን የቅባት አይነት የያዘ ነው። እንዲሁም ፕሮቲንን በውስጡ ይዟል ማለት ነው። ለውዝ ለልጆቻችን ለአንዳንድ ልጆች በተለይ አለርጂ ሊሆንባቸው ስለሚችል ቀድመን መጀመሪያ የተወሰነ ነገር አቅምሰናቸው ከዛ በኋላ ቼክ አድርገን ነው ለውዝን መደባለቅ ያለብን። ካልሆነ ግን አለርጂ የሆንባቸውና ሰውነታቸው ላይ ሽፍታ ሊፈጥር ሌላም ነገር ሊፈጥር ስለሚችል እሱን ቼክ ማድረጋችሁ እንዳዘነጉ። 9ኛ ደግሞ ድፍን ምስር ደግሞ ለልብ ጤንነትና ለደም ጥራት የሚረዳውን ፎሊክ አሲድ እንዲሁም ደግሞ ብረትን ወይም አይረንን በውስጡ ይዟል ማለት ነው። 10ኛው ደግሞ በቆሎ ነው። በቆሎ ደግሞ በውስጡ ለህፃናት ለአይን ጤንነት የሚረዳውን የቫይታሚን ኤ እንዲሁም ደግሞ ከፍተኛ የሆነ የካርቦሃይድሬትን መጠን በውስጡ ይዟል ማለት ነው። ስለዚህ ኢነርጂ እንዲኖራቸው ይረዳቸዋል ማለት ነው። 11ኛው ቀይ ጤፍ ነው። ቀይ ጤፍ ደግሞ ከነጩ ጤፍ ይልቅ በጣም ከፍተኛ የሆነ የአይረን መጠን እንዲሁም የካልሲየም መጠን ስላለው ለህፃናት ለአጥንታቸው እድገት እንዲሁም ደግሞ የደም ማነስ እንዳይኖር በጣም ተመራጭ የሚባለው የእህል ዘር ነው ማለት ነው። እንግዲህ እኔ እነዚህን 11 አይነት እህሎች ተጠቅሜ ለልጄ በጣም ጤናማ የሆነ ምጥን አዘጋጅቼለታለሁ ማለት ነው። ይህ ምጥን ለልጅ ብቻ ሳይሆን ለአራስም መሆን ይችላል፣ ለአጥሚት ማለት ነው። ስለዚህ በዚህ መልኩ አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። በስተመጨረሻ ደግሞ እዚህ ቪዲዮ ላይ እንደምታዩት ሁሉንም በአንድ ላይ እናደበላልቀዋለን ማለት ነው። መጀመሪያ ላይ ያው ቪዲዮም ላይ ስታዩ እንደነበረው ደግሞ እንደነገርኳችሁ ገብሱንም በደንብ በጥራት ኦሬዲ ተዘጋጅቶም ቢሆን የገዛችሁት በጥራት ለቅማችሁ አንፍሳችሁ ማዘጋጀት ይኖርባችኋል ማለት ነው። ፋይናሊ ግን እንደዚህ በደንብ ድብልቅልቅ ካደረግነው በኋላ ለወፍጮ ዝግጁ ማድረግ ነው ማለት ነው የሚጠበቅብን። ባባዬ እንግዲህ እንደዚህ እያገዘኝ ነበረ። በስተመጨረሻም ደግሞ ቤተክርስቲያን ላይ የተለቀቀውን መዝሙር እየሰማ እያሸበሸበ እያጨበጨበ ነበር ማለት ነው። እኔ እንግዲህ ይህንን ምጥን እንዴት ነው የምጠቀመው? ለሚጠጣም እንዲሁም ደግሞ በገንፎ መልክም ለልጄ ይጠቀምለታለሁ ማለት ነው። እናንተም እንግዲህ ይህን የመሰለ ምጥን አዘጋጅታችሁ ለልጆቻችሁ እንድትጠቀሙ ነግራችኋለሁኝ ማለት ነው። በጣም አመሰግናለሁ ስለተከታተላችሁኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ